የሚረባን ኃይለ ቃል ነው። ከኋላ ሲመኩ አየና ነገ ወደዚች ሀገር ሄደን አርብተን ነግደን አትርፈን ትርፋማ ሆነን እንኖራለን፣ በዚህ ቦታ እንዲህ እናደርጋለን፣ በዚህ ቦታም እንዲህ እናደርጋለን እያሉ ስለነገ ሲመኩ ተመልክቶ ዛሬን ሳይኖሩ ስለነገ ይናፍቁ ነበር። ዛሬን ከእግዚአብሔር ጋር ሳይኖሩ ዛሬን መልካም ስራ ሳይሰሩ ዛሬን እግዚአብሔርን ሳያስደስቱ ስለነገ ስለምድራዊ ሕይወታቸው ሲጨነቁ አየና ለነሱ ይህን ኃይለ ቃል ተናግሯል። ሕይወታችን ከባድ ናት። ትናንትና ነበርን እያልን ብዙ ጠፍተናል። ትናንትና የቤተክርስቲያን ልጅ ነበርኩ፣ ትናንትና ዘማሪ ነበርኩ፣ ትናንትና ሰንበት ተማሪ ነበርኩ፣ ትናንትና ወደ ምሕረቱ ላይ ይገኝ ነበር፣ ትናንት አስቀዳሽ ነበርኩ፣ ትናንት ቆራቢ ነበርኩ፣ ትናንትና ምን ያልሆንኩት አለ፣ ትናንትናማ ሕይወቴ መልካም ነበር እያልን የምናወራ ብዙ አለ። ዛሬ ሲባል ዛሬ ግን ጠፍተናል። ብዙ ከቤተክርስቲያን የጠፉ በነበር የሚያወሩ ነበርን ደግሞ ለቤተክርስቲያን የማይረባ የማይጠቅም ለእግዚአብሔር የማይረባ የማይጠቅም ሕይወት ነው። በቤተክርስቲያን አስተምሮ ነበር የሚባል ሕይወት አይረባ ነው። አለን ነው። አሁንም አለን። አሁንም በእግዚአብሔር ቤት ነን። አሁንም ቃሉን እየሰማን ነው። አሁንም ከእግዚአብሔር ጋር እየተጓዝን ነው። አሁንም መልካም ስራ እየሰራን ነው። አሁንም እሱ ቤት አለን ሲሆን ነው የሚረባው እንጂ አሁን ነበርን የሚሉ ብዙ ሰው አሉ። ትናንትና ቤተክርስቲያን አስተምራቸው፣ መክራቸው፣ አሳድጋቸው ዛሬ ደግሞ ከጀርባዋ ሆነው እሷን የሚሰድቡ እሷን የሚወጉ ይሁዳዎች ብዙ አሉ። ይህ ሕይወት አይረባም እና በነበርን ብዙ የጠፋን አለን። ከነበርን እንድንወጣ ነው። ለነዚህ ሰዎችም ነገ እናደርጋለን ሲሉ ምን ትዑቱ ሕይወትክሙ፣ ሕይወታችሁ ምንድን ነው? ሕይወታችሁ እንደ ጤዛ አይደለም። ሕይወታችሁ እንደ ሳር አይደለም። ጠዋት ለምልሞ ከሰዓት የሚደርቅ ሳርን አላያችሁም? ጠዋት አብቦ ከሰዓት የሚረግፍን አበባን አላያችሁም? ሕይወታችሁስ እንደዚህ አይደለምን? እግዚአብሔር ይሄን እናደርጋለን ትላላችሁ። ስለ ዛሬ ሳትኖሩ፣ ዛሬን ሳትረዱ፣ ዛሬን ሳታውቁ የዛሬ ሕይወታችሁ ምንድነው? ስለ ነገ የሚያስጨንቃችሁ ምንድነው? ምንድነው የሚያስጨንቃችሁ? ወዘሰትሜክሙ በምግባሪክሙ፣ እናንተስ በምግባራችሁ ትመካላችሁ። ይሄን እናደርጋለን ትላላችሁ። ዘሰ የአምር ገቢሮታ ለሰናየት ወእዘ ኢይገብር ኃጢአተ ትከውኑ፣ እናንተ ምግባራችሁ ትመካላችሁ፣ ግን አሰሩም። ያልሰራ ሰው ደግሞ ምግባርን ቢያውቅ እንኳን ካልሰራት ኃጢአት ትሆነዋለች። እንዴት ማለት? የሚመጸወት ነዳያን እያለ መጽዋቹ ገንዘብ እያለው ለሚመጸውቱ ለነዳያን የማይመጸውት ከሆነ በደል ይሆንበታል። ሌቱንም ያህል ገንዘብ ይኖረው ገንዘብ እንደሚያጸድቅ ይወቅ ይረዳ፣ ግን ካልፈጸመ ኃጢአት ይሆንበታል። ካልፈጸመ በደል ይሆንበታል። የሚያስተምሩ መምህራን እያሉ የሚበላው ሳያጣ የሚለብሰው ሳያጣ አእምሮ ተሰጥቶት ዕውቀት ተሰጥቶት ያልተማረ ሰው ይህ በደል ይሆንበታል። መማር ያስፈልገዋል። ስለዚህ እንዴ እያላችሁ ትመካላችሁ፣ ይህ በደል ይሆንባችኋል፣ ይህ ኃጢአት ይሆንባችኋል። ስለዚህ ዛሬን ኑሩ። ዛሬን ከእግዚአብሔር ጋር አካሄዳችሁን አሳምሩ። ዕለት ዕለት ጠላት የሚከሰን ጠላት አለ። ኃጢአታችንን እየጻፈ የሚያቀርብ ለካህኑ የሚያዘክር ዛሬ ያንተ ልጅ ይህን ሰራ ይህን በደለ እያለ ወደ እግዚአብሔር የሚያካስስ ሰይጣን አለ። ከኛ ስር የማይጠፋ ዕለት ዕለት ኃጢአት እንድንሰራ የሚያደርገን ቅዱስ ጴጥሮስም እንዳለው ሰይጣን እንደ አንበሳ በመካከላችሁ ይጮሃል። የሚውጠውን ካገኘ ያ ማለት ኃጢአት ሲሰራ ወይም የኃጢአት ባሪያ ሆኖ ያገኘውን ሰው ከቤተ ክርስቲያን ፈቀቅ ያለውን እሱን ይውጠዋል፣ የራሱ ያደርገዋል አለ። ለልማዱ አንበሳ እንዲህ ያደርጋል። እንስሳትን ሲበላ ሲስተም ይጠቀማል። የሱ ዕቅድ ወይም የሱ ሲስተም ምንድነው ካልን በቀጭኗ መንገድ ያበጃል። አንበሳ ማለት ነው። በዚህ በኩል ልጋጉን ይጮህበታል፣ በዚህም በኩል እንደዚህ ይጮሃል። ልጋጉን ያደርጋል በዚህ በኩል፣ በዚህም እንደዚህ ያደርግና አካባቢያቸው ሄድና ይጮሃል። እንስሳቶቹ አካባቢ ሄድና እንስሳቶቹ ስንጮህ ሲሰሙ ይደነግጣሉ። ይህን ጊዜ የተዘጉበትን ጋጡን ሰብረው ይወጣሉ። በዚህ በኩል እንዳይሄዱ ክርፋቱ ይከረፋቸዋል።
በዚህም በኩል እንዳይሄዱ እንደዚህ ይከረፋቸዋል። ስለዚህ አሁን መንገዳቸው ቀጥታ ነው። እሱ እዚያ ጉድጓድ አዘጋጅቶ ይጠብቃቸዋል። ቀጥታ ሱጉ ይሄዳሉ። ያን ጊዜ እየሰበረ ይበላቸዋል። ሰይጣንም ልክ እንደዚህ ነው። አንበሳ የተባለ ወይም በአንበሳ የተመሰለው ሰይጣን ለዚህ ነው። እኛ በኃጢአት የምንወድቅበት መንገድ ነው የሚያመቻቸው። ወደ እሱ እንድንሄድ ነው መረብ የሚዘረጋልን። ወደ ጽድቁ እንዳንሄድ ያጥርብናል። ወደዚህም እንዳንሄድ ያጥርብናል። ተስፋ እንድንቆርጥ ያደርገናል። ወደ እሱ ብቻ እንድንሄድ የእሱ ባሪያ እንድንሆን ያደርገናል። እንደ አንበሳ በመካከላችሁ ይዞራል፣ ይጮሃል። ኃጢአተኛ ሆኖ ያገኘውን የእሱ ያደርገዋል። ከእግዚአብሔር እቅፍ የወጣውን የእሱ ያደርገዋል። አንበሳም እነዚህ እንስሳቶችን እንደሚሰብራቸው እንደሚበላቸው ገንዘቡ እንደሚያደርጋቸው ሰይጣንም ልክ በዚህ መልኩ እናንተን ያጠምዳችኋል ብሎ ቅዱስ ጴጥሮስ አስቀምጦልናል። እዚህ ስለ ነገ ስንጨነቅ የሥጋ ጉዳያችን የሥጋ ፍላጎታችን ሲያስጨንቀን እግዚአብሔርን ሳናስገባ እንቀራለን። እንዲያ እንኳን ቢሆን አለ እግዚአብሔር ቢፈቅድ በሉ በሕይወት ብንኖር በሉ መልካም ሥራ ሰርተን ከእግዚአብሔር ጋር ብንኖር በሉ ይህን እናደርጋለን በሉ እንጂ በራሳችሁ ለምን ትመካላችሁ? በምግባራችሁ ለምን ትመካላችሁ? የሚመካ በእግዚአብሔር ይመካ። ዛሬን ሳትኖሩ ስለ ነገም አትመኩ። ነገ እናንተ አይደለም፣ ስለ ዛሬ ኖሩ እንጂ ነገ ስለ ራሷ ታስባለች። ይትሄሉ ለጌሰብ ጌሰምሰ ተአምር ለርእሳ። ነገ ስለ ራሷ ታስባለች፣ ወይም ነገ የራሷ ክፋት ይበቃታል፣ ነገ የራሷ በደል ይበቃታል። ይልቁንም ዛሬ ከእግዚአብሔር ጋር ኑሩ። የተሰጠችኝ ከዛሬውም አሁን ብቻ ስለሆነች ነው። የኛ ሕይወት አሁን ብቻ ስለሆነች ነው። ስለ ነገ የምናውቀው የለም። ከሰዓት ስለሚሆነው ነገር የምናውቀው የለም። የሰው ልጅ ቅድም እንዳልነው እንደ ውርጭ ነው። ውርጭ ጠዋት ይገኛል፣ ሞቅ ሲል ግራ አይገኝም። ልክ የኛም ሕይወት እንደ ውርጭ ነው። የሰው ልጅ እንደ ቅጠል ነው፣ ይረግፋል፣ ረጋፊ ነው። የሰው ልጅ በዚህ ዓለም ፍጻሜ አለው። የሥጋ ዘመን ፍጻሜ አለው። ሥጋ ይሞታል፣ ሞት ይስማማዋል። ሥጋ ይረግፋል። ሥጋ ወደ መቃብር ይወርዳል። መቃብር መዘጋጀቱ ለሥጋ ነው። ሥጋ ያበቃል፣ ፍጻሜ አለው። ስለዚህ በሚያባራ ፍጻሜ ባለው ሥጋ የነፍሳችንን ነገር ወይም ከእግዚአብሔር ቤት ነፍሳችንን እንዳንለያት በሲኦል እንድትኖር እንዳናደርጋት መልካም ሥራ ልንሰራ ያስፈልጋል። ስለ ነገ አይደለ ዛሬን ከእግዚአብሔር ጋር እንመላለስ። ነገ ንስሐ እገባለሁ፣ ነገ ለመምህረ ንስሐን እናዘዛለሁ፣ ነገ ይሄን ዛሬ ልስራና ነገ አንዲት እናዘዛለሁ። ነገ የሚባል ዘመንን እያበዛናል። ብዙዎች በኃጢአት ሞትን። ዛሬ መዓል ሳለን ዛሬ ዘመናችን ተሰጥቶናል። ዛሬ ዘመን ተሰጥቶናል። ወይም ወጣትነት ዘመናችንን መዓልት ይለዋል። ጨለማ ኋላ ይመጣል። መዓልቱ ዛሬ ነው። በመዓልት ሳላችሁ በቀን ሳላችሁ በመዓልቱ ተመላለሱ። ያ ማለት መዓልት የንስሐ ሕይወት ነው። ቀን የንስሐ ሕይወት ነው። ሁሉን ማየት እንችላለን። በንስሐ ሕይወትም ማንነታችንን ማየት እንችላለን። ቀን ብርሃን ነው፣ የንስሐ ሕይወትም ብርሃን ነው። ቀን ውብ ነው፣ የንስሐ ሕይወትም ውብ ነው ውብ ነው። ስለዚህ ይሄን ልንመለከት ያስፈልጋል። አሁን ይሄ ነው ያቃተን። ገዳም እንመጣለን፣ ወደ ተለያዩ ቤተክርስቲያን እንሄዳለን፣ ኃጢአታችንን እናዘዛለን። ከዚያ ፍትሐ ዘወት ከተደገመ በኋላ ተመልሰን እንሄዳለን፣ ያለ ማኅተም እንጓዛለን። ከንስሐ በኋላ ግዴታ ሥጋውን ደሙን መቀበል ግዴታ ነው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ያን የሚሆነው ካሳደፍነው ነው። በነገራችን ላይ ማንኛውም ኦርቶዶክስ በሕፃንነቱ የክርስቶስ ሥጋና ደም ሳይቀበል ኖሮ ያውቅ። ቢያንስ እስከ 10 እስከ 11 እስከ 15 ዓመታችን ስንቆርብ ኖረናል። የወጣትነት ዘመን ሲኖር ነው ሲመጣ ነው ያን ጊዜ ከእግዚአብሔር ቤት የጠፋ ነው። አሁን የኃጢአት ጊዜ ነው ብለን ራሳችንን ለኃጢአት ሰጠ ነው። አሁን በደል የምንሰራበት የወጣትነት ዘመን ነው ብለን ለኃጢአት ራሳችንን አሳልፈን ሰጠ ነው። ግን መክብብ እንዳለው በወጣትነት ዘመን እግዚአብሔርን አስብ ነው። በወጣትነት ዘመን የሚታሰበው ኃጢአት አይደለም። በወጣትነት ዘመን የሚታሰበው በደል አይደለም። በወጣትነት ዘመን የሚታሰበው ዓለም አይደለችም። በወጣትነት ዘመንም የሚታሰበው እግዚአብሔር ነው። በሕፃንነት ዘመናችን እግዚአብሔርን እንዳሰብ ነው። በወጣትነትም የምናስበው እግዚአብሔር ነው።
ወጣት አይሞትም ያለው ማን ነው? ወጣቱ እየሞተ ነው። ስንት ወንድሞቻችን ከጎናችን አልሄዱም። ስንት እህቶቻችን ከጎናችን አልሄዱም። ንስሐ ሳይገቡ እንደበደሉ የኃጢአት ባሪያ እንደሆኑ እግዚአብሔርን እንዳስከፉ ይህን የተቀደሰ ሰውነት የኃጢአት ባሪያ እንዳደረጉት ይህን ቅዱስ ሰውነት እግዚአብሔር የሞተለትን ሰውነት እግዚአብሔር የለበሰውን ሰውነት ይህን ሥጋ በደለኛ እንዳደረጉት አልሄዱም፣ አልሞቱም። እግዚአብሔር አላዘነባቸውም። ወደ ሲኦል አልወረዱም። ወርደዋል፣ ሄደዋል። ስለዚህ ወጣት ነኝና በወጣትነት ዘመን ይሄን ልስራ ብለህ አታስብ። ሞት መቼ እንደሚመጣ አታውቅም ይላል ማር ይስሐቅ። መቼ እንደሚመጣ አታውቅም። ስለዚህ ተዘጋጅቶ መቀመጥ ነው። በወጣትነት እግዚአብሔርን ማሰብ ነው። በወጣትነት ለወጣቶችም ሥጋው ደግሞ ይሰጣል። እድሜ አልተከለለለትም። ለክርስቶስ ሥጋና ደም አንተ ወጣት ነህ አትቀበል የሚል የለም። አንተ ሽማግሌ ነህ ተቀበል፣ አንተ ሕፃን ነህ ተቀበል። አንተ ግን ወጣት ነህ፣ አሁን ኃጢአት የምትሰራበት ዘመን ነው፣ አሁን የምትበድልበት ዘመን ነው፣ ሥጋውና ደሙ ለአንተ አይገባም የሚል ማንም ካህን የለም። እግዚአብሔርም አላለም። ሐዋርያት እኮ ወጣቶች ናቸው፣ ሲሰጣቸው ወጣቶች ናቸው። ያ ቢሆን ኖሮ እናንተ አይገባችሁ ለሸመገሉት ለነ ቅዱስ ጴጥሮስ እናንተ ተቀበሉ፣ እናንተ ግን ወጣት ናችሁ፣ እነ ዮሐንስ ገና ናቸው፣ ወጣት ናቸው፣ ለእናንተ አይገባችሁም ባላቸው ነበር። ግን አላላቸውም። በማንኛውም ዕድሜ ክልል የክርስቶስ ሥጋና ደም መቀበል ግድ ይለናል። ካላሳደፍነው ኃጢአት ካልሰራን ከኛ ጋር ህልው ሆኖ ይኖራል። መልካም ሥራ ሲያሰራን፣ ቀናውን ነገር ሲያደርግልን፣ መንፈሳዊ ሕይወት እንዲኖረን ሲያደርገን፣ በመልካም ጎዳና እንድንመላለስ ሲያደርገን፣ በዚያ መልኩ ሲመራን ይኖራል። ካላሳደፍነው ዳግመኛ ክርስቶስ ሥጋና ደም መቀበል አያሳስበንም ወይም አያስፈልገንም። ስናሳድፈው ግን ኃጢአት ስንሰራ ግን አሁንም ንስሐ ገብተን የክርስቶስን ሥጋና ደም እንቀበላለን። ያ ካልሆነ ግን ሕይወት የለንም። በፈሪሃ እግዚአብሔር ሆነን ወደ ቁርባኑ ቀርበን ልንቀበል ግድ ይለናልና ንስሐ ተቀብላችሁ ከንስሐ በኋላ ከፍትሐ ዘወልድ በኋላ የክርስቶስ ሥጋና ደም መቀበል ግድ ይላል። ከዚያ በኋላ የትናንቱ ኃጢአት አበቃ። የትናንቱን ኃጢአት ዳግመኛ ልንናዘዘው አንችል። የትናንቱ ኃጢአት ፍጻሜ አገኘ። ከዚያ በኋላ ወደ ኋላ አንመለስም። አብቅቷል የትናንቱ ኃጢአት። በሥጋው በደሙ ታጥበናል፣ በንስሐ ታጥበናል። አሁን ንጹሕ ሰዎች ሆነናል። ከዚያ በኋላ ዳግመኛ እንዳንበድል መጠንቀቅ ነው። ዳግመኛ ኃጢአት እንዳንሰራ መጠንቀቅ ነው። አንዳንድ ሰው ዛሬ ተናዘዘ